WhatsApp ዩቲዩብ ዛሬ እንግዲህ 5 በርገር ቤቶችን ሪቪው እናደርጋለን ከመግባቸው ጀምሮ ከሰርቪሳቸው ከንጽህናውና ከቦታው ጀምሮ ማለት ነው። ከዚህ በፊት 2 በርገር ቤቶችን ሪቪው አድርገናል። ገብታችሁት ያላያችሁት ማለት ነው። ሶ ዛሬ የምናየው ሳር በርገር ነው። ሁለት አይነት ምርጫ ነው ያላቸው። ሁለት አይነት ሜኑ ነው ያላቸው። አንደኛው የቺክን ነው፣ አንደኛው ደግሞ የቢፍ ነው። በጣም ብዙ አይነት ምርጫዎች ነው ያሉት፣ ግን አሁንም ድረስ ይሄን ነው የምንጠቀመው ማለት ነው። ያሳፍራል። ይሄን የመሰለ ሰርታችሁ ወይዘው ቤቱን በጣም ነው ድረስ ከዛሬ ሬስቶራንት ውስጥ ከገባባችሁ የተመቸኝ ቤት ይሄ ነው። አስቴቲክስ በጣም ደስ ይላል። ምናምን እጽዋት አሉ ከምንም በላይ አየሩ ፍሬሽ ነው እና እንድትቆዩ ያደርጋችኋል። ያው ማበሉ እንኳን ማለት እና ቤቱ በጣም ጸዴ ነው። ሶ ሁሉም ላይ ስማሽ በርገር ስለሆነ ያዘዝነው እዚህም ስማሽ በርገር እናዛለን። ዋጋው 790 ነው። ኦልሞስት ከኩዊንስ ጋር እኩል ነው እና ሳይዙስ እንዴት ነው የሚለው ደግሞ እናያለን። እና የዛሬው ደግሞ የምንሞክረው ከዲኒያስ ጋር ነው። ምትዩ ነገር አለ ቆንጆ ነው። እስቲ እያየነው ነው ቤቱ ምናምን በጣም ነው የሚያምረው። የቀረውን ደግሞ ዲቴል ስለምግቡ ደግሞ በደንብ እናወራለን። ሶ አቀራረቡ በጣም ደስ የሚለው ሳሩ ምናምን አሪፍ እንደዛኛ አይደል። ፕላስቲኩ አብሮ ካቻፕ ይቀርብላችኋል። ቺፕስ አለ። ከዛ በኋላ በሶፍት የተጠቀለለ ሹካና ቢላ አለ። ምን ላደርገው እንደሆነ ባላውቅም አሁን ገባኝ ሹካ ለምን እንደሆነ። ሶ በርገሩ ሳይዙ ከኩዊንስ ይሻላል። ስጋው ቀጭን ነው ግን ረጅም ነው። የሆነ ሶስ አላቸው። አይ ቲንክ የራሳቸው የቤቱ ሶስ መሰለኝ። ዳቦ ልስላሴው በጣም ደስ ይላል። ሆፕፉሊ ጣዕሙ አሪፍ ነው። ቺፕሱ ግን አሁን ብዙ ቦታ ቺፕስ አድቫንስ እያደረገ ብዙ ሶስ ይጨመርበታል፣ ቅመም ይጨመርበታል። አሁን ቀጣይ ሪቪው የምናደርገው በርገር ቤት ጋር ታይቷላችሁ። ግን እዚህ ፎር ሳም ሪዝን ቺፕሱ ብቻ ነው ተጠብሶ የሚመጣውና ትንሽ ማስተካከያ ቢደረግበት አሪፍ። በርገሩ ኦቨሮል በጣም ነው የሚጣፍጠው። ዳቦ ብትሉ ስላሴው ስጋው በጣም አሪፍ ነው። ትንሽ አንሳለች ሳይዙ ቢያንስም ያው ሰፋ አድርገውታል። አትሊስት በሱ ኮምፐንሴት አድርገውታልና ትንሽ ቺፕስ ነው የሚቀር የሚለው እንጂ ኦቨሮል በጣም ጣዕሙ በጣም ደስ ያለኝ እስከዛሬ ከተቀመስኳቸው በርገሮች አይ ቲንክ ይሄኛው ደስ የሚል ቃና አለ እና ሬቲንጉ ቤቱ በጣም አሪፍ ነው። ላይክ ቤቱን ለብቻ ካየነው 5 ከ5 በላይ ይገባዋል። በርገሩ በጣም አሪፍ ነው። ሰርቪሳቸው በጣም አሪፍ ነው። ሶ ለዚህ ቺፕሱ ብቻ ስለደበረኝ የተወሰነ ፖይንት ቀንሼባቸው 4.9 ነው የምሰጣችሁ ከ5 ማለት ነው። ይመቻችሁ። ሶ የኔን ኦፒኒየን ሰምታችኋል። አሁን ደግሞ የዲኒያስን እንሰማለን። የበርገሩ በጣም ቆንጆ ነው። በርገሩ ግን ትንሽ ያንሳል። ፖርሽኑ በጣም ፖርሽኑ በርገሩ እንትኑ ትልቀቱ ምናምን ትልቅ ነው፣ ግን ይሄ ስጋ ውስጥ ያለው ነገር ምናምን ፖርሽኖቹ ትንንሽ ናቸው። ከዛ ውጪ ከካቻፕ ጋር የሆነ ሌላ ሶሶች ቢጠቀሙ የራሳቸውን አዲስ ሶስ ነገር ተጠቅሞ ከበርገሩ ጋር ሊያባላ የሚችል ወይም ከካቻፕ ጋር ከቺፕሱ ጋር ሊያባላ የሚችል ከዛ ውጪ አሪፍ ነው። ቅድም ያልከው የቺፕሱ በተለያዩ አይ ቲንክ ሌላ ቤቶች ያየው መሰለኝ በተለያዩ ኢንግሪዲየንቶች ይሰራል መሰለኝ። አዲስ እንትን ነው፣ አዲስ ጣዕም አለው ምናምን። ከዛ ውጪ በጣም ቆንጆ ነው። ሁሉም ነገር ተመችቶኛል። ሰርቪሱ፣ ቤቱ ምናምን በጣም ጽድት ያለ ነው። ቤቱ በጣም ነው የሚያምረው። የሆነ ኢንጆይ ለማድረግ ከጓደኞች ጋር ምናምን ቺላውት ለማድረግ በጣም ያምራል። በቃ ቦታው በጣም ቆንጆ ቤት ነው። ባይ ዘ ዌይ ካቻፕ ፓርት በጣም አፋውቶ ቢያወራ አረፍቱኝ ነው የሚለው። ሁሉ ወዳ ካቻፕ ነው እና የሆነ ሶስ ምናምን ቢጨመር አሪፍ። አንዳንዴ ሶስ ነው ነገሮችን ስፓይስ አፕ የሚያደርገውና እኔ የማይገባኝ ነገር ማለት ነው ይሄን የመሰለ ቤት ተሰርቶ ከዛ እዚህ ጋር ሲመጣ የሆነ በእጅ የተለጠፈ በፕላስተር ምናምን አሁን ኪዋር ኮድ ቢሆን ሜቢ ለጊዜው ሊሆን ይችላል አላውቅም። ኪዋር ኮድ ቢኖረው ምናምን የሆነ ክላሱ ነው የሚጨምረው። ይሄ የሆነ ክላስ የሚያወርድ ነገር ነውና ባካችሁ። እና ደግሞ ዋጋው ቶታል የመጣው ኦልሞስት 800 ምናምን ነውና ኩዊንሶች ይቅር በሉ ውድ አይደለም። ከዚህ አንፃር ይሄኛው ውድ እንደ ከሳይዙ ምናምን አንፃር ማለት እዛ ጋር ያለው ልጅ አንተ ሰብስክራይብ ሳታደርግ አድርግ ሰብስክራይብ። ቀጣይ ደግሞ ሞክሮ ሲምፕል ቢስትሮ ነው። ዋን ኦፍ ማይ ፌቨሪት ላይክ ብዙ ጊዜ ረጅም አመት የተጠቀምኩት በርገር ሳይሰለችኝ ሲምፕል ቢስትሮ ነውና ቼክ እናደርገዋለን። በጣም ደስ ከሚሉ ባክ ስቶሪ በጣም ደስ ይላል። ባለቤቱ ሂስተን ቴክሳስ ነበር የሚኖረው። አሁን ወደዚህ ሙቭ አድርጎ ይሄን በርገሩ ይከፍታል። ከዛ ታችን ደግሞ 714 ምናምን የሚል እንትን ብሬክፋስት አለ፣ አሜሪካን ብሬክፋስት። እሱ ለብቻው ሪቪው እናደርጋለን። ከዛም ደግሞ ከጀርባም ደግሞ ሌላ ባርቢኪው ምናምን ያለበት ደግሞ ሌላ ሬስቶራንትም ሊከፍት ነውና በጣም ኢንስፓየር ነው የሚያደርገኝ። እኔም የሆነ እዚህ ሀገር መጥቼ ኢንቨስት እንዳደርግ ሀሳቡን ከሰጡኝ አንዱ የሲምፕል ቢስትሮ ባለቤት ነው። ሶ ውስጥ ደግሞ ያለውን ነገር ሆነስት ሆነን ያው ሰፖርት ስላደረገኝ ሳይሆን ሆነስት ሆነን ምግቡን ሪቪው እናደርገዋለን። ለስከው
በነገራችን ላይ ምግብ ራሳችሁ ነው የምታዙት፣ አስተናጋጅ የለም ሌላ ቦታ። እሺ እንትን ስማሽ አለ እንዴ? 680 ብር ከታክስ ውጪ፣ ከታክስ ውጪ ኦልሞስት ወደ 780 ዋጋው ኦልሞስት ከነ ኩዊን ጋር አሪፍ አንድ ነው። እሺ ሶ ይሄን ዘዚ ይተታ ዋርግ ሰዎችን ቅድሚያ ነው። አይ ሂሳብ ለካቅድሚያ ሂሳብ ባይዘው ይቅድሚያ ነው ከፍ ምክንያቱም በልታችሁ በዚህ የምትሮጡ ሰዎች አላችሁ። ሶ እንዳያችሁት ራሳችሁ ሄዳችሁ እንታዙት፣ ከዛ ቅድሚያ የምከፍሉት፣ ከዛቺ ነገር ሰጣችኋለች፣ ስጮህ ሄዳችሁ ነው የምትቀበሉትና የቤቱን አስቴቲክስ እንዳልቀርጸው በጣም ብዙ ሰው አለና ሰው ኮንፈርት አለመንሳት አንቀርጸው። ሰው ምግቡን ብቻ ሪቪው እናደርጋለን። ከዛ ቤቱን ሴታፑ ምናምን ነገር ሳላሳያችሁ ጀስት በወሬ ብቻ ሬት እናደርጋለን ማለት ነው። በነገራችን ላይ ይህ ቪዲዮ ከ3000 ላይክ በላይ ካገኘ አንድ ሰብስክራይበር መርጬ የፈለገበት በርገር ወይም የፈለገችበት በርገር ቤት ጋብዛለሁ እና ላይክ አድርጉት ቪዲዮ። ሶ በርገራችን መታለች እንደምታዩት ነው። በጣም የሶስ ማለት በቃ ለዚህ ወራም ታውቂም ባው ሶስ ሲበዛው ብዙ ጊዜ የሆነ ኢንጆይ ታደርጉታላችሁና ሶሱ ደስ ከሚል ነገር ውስጥ አንዱ ሶሱ ነው። ቺፕሱም ደግሞ እንደምታዩት የተለያየ ቅመም አለው እና አይሰለችም። የሆነ እንደ ኖርማል ቺፕስ አይደለም፣ ይጣፍጣል። አሁን በማውራት ብቻ ምራቄን እንትን አለኝና እስቲ እንቀመስ። ሶ እንደምታዩት ሶሱ በጣም ደስ ይላል። ከዛ በኋላ ደግሞ ከሌላው ለየት ባለ አናናስ አለ። አናናስ ነው የሚባለው ይዛት ክለም ዲያሰን አናናስ አለው። ያው የሚወደው አለ ማይወደው አለ። እኔ ይመቸኛል። ውጪ የምትኖሩ ጣዕሙ የሆነ ዶሚኖስ ነገር ነው። ሶሱ በጣም ማውዝ ዋታ ነው እና ቀለል ብሎ ቺፕሱ እንዳልኳችሁ ነው። ስፓይሲ ነገር አለው። በቃ ይሻላል የሆነ ከባዶ ዝም ብላችሁ ከምታቀርቡት የሆነ ቅመም ጨምራችሁ ብታቀርቡት ማን በዛ አሪፍ ነው። ሳይ ብታቀርቡበት አሪፍ ነው በጣም ማለት እኔ በጣም ብዙ ቦታ በርገር በልቻለሁ ማለት ሆነስትሊ እንደዚህ የሚጣፍጥ በርገር በልቻለሁ። በቃ ሶሱ ምኑ ሁሉ ነገር ፊል እያደረጋችሁት ለስለስ ብሎ የሚገባ በርገር በጣም እንጂ የምታደርጉት ከዛ ማይሰለች ነው። ከሁሉም በላይ ወሳኝ ነው ማይሰለች መሆን ያለበት። ሁሌ መታችሁ ነው በሉ ነገር እና እንደውም የነሱ ሞር ስፔሻሊቲያቸው ቺክን ላይ መሰለኝ። ቺክን በጣም ሳይዙ ተለቅ ያለ ነው እና ይጣፍጣል በጣም። እኔ ሁሉንም ቢፍ ስለሞከርኩት ነው ቢፍ እየሞከርኩ ያለሁትና በጣም አመት ኦልሞስት 2 አመት ይሆናል መሰለኝ ከተከፈተ እስከዛሬ ጣዕሙ አልተቀየረም። ለዛም መሰለኝ እንደው ሰው ሁሌ በመጣው ቁጥር ሰው በጣም ሙሉ ነው። አሁን እንደውም ሳሳት አይደለም የሄድንበት ሰዓት ግን ስቲል ሙሉ ነው። ቤቱ በጣም አሪፍ ነው። ሰርቪሱም ያው ሰርቪሱን ለመናገር ይከብዳል ሰልፍ ሰርቪስ ስለሆነ እዛ ጋር የምታወራችሁ አንድ ቪዲዮ እንዳያችሁት ነው። በጣም ደስ የሚል አቀራረብ ነው ያላትና ደስ የሚል አወራር ነው ያላት። ትህትናውም ደስ ይላልና ያው እሱን ከቆጠር ነው በጣም አሪፍ ነው። ቤቱ በጣም ጸዴ ነው። አይ ቲንክ ብቸኛው 5 ከ5 ልሰጠው የምችለው በርገር ይሄ ነው ማለት በጣም ነው እንጂ ያደረኩት። ስማሽ በርገር አለ። ሶ ከሁሉም ስማሽ ስለሆነ የሞከረው ይሄኛውንም አንድ ስማሽ በርገር ዋጋው እንዳያችሁት በጣም ብዙ ነው። ሆፕፉሊ ግን ሳይዙ አሪፍ ሆነ አለበት። 1130 ከፍለን እቺ የምታክል በርገር ካመጡ ጥልን what is he doing? ጥልን አመጣም ግን አትሊስት ፌር ሆነ። አቀራረቡ ምናምን ደስ ይላል። ዳቦ ራሱ ልስላሴ በጣም ለስለስ ያለ ዳቦ ነው። ውስጡ እንግዲህ እንደምታዩት ሆፕፉሊ ፒክል አይደለም ውስጡ የተቆራረጠው ቃሪያውን አላውቅም ብቻ ቲማቲም አለው። እዚህ ጋር ደግሞ ሽንኩርት አለው። ከሌላ ቦታ ሞር እንትን አለው። ሳይዙ ምንም አይልም። 1000 ብር ይገባል ብዬ አላስብም። ይሄ በጣም ኮምፐንሴት ካደረጉት አላውቅም እንጂ 1300 የሚያስወጣ በርገር ነው ብዬ አላስብም። መጀመሪያ ከቺፕሱ እንጀምራለን። ቺፕሱ እንደተለመደው በቃ ምን ብሎ አቅርበው ምንድነው የሚባለው ጠብሳ አቅርበው የሆነ ምንም አይነት ሶስ ምናምን አይታይም። የሚመስል ካለ አላውቅም እንጂ አይታይምና እንደተለመደው ነው። ከሁሉም ቦታ አንድ አይነት ቺፕስ ነው። ለባካችሁ በቃ ቺፕሳችሁ የሆነ ቀን ጨምሩበት፣ አፕግሬድ አድርጉ። ያ ኖርማል ቺፕስ
ጣዕሙ ማለት በጣም ኖርማል በርገር አሁን ድሮ በርገር ሲባል ዳቦ አለ ስጋ አለ ምናምን የድሮ የምናውቀው ጣዕም አለ ከዛ አሁን በርገር በጣም ኢቮልቭ እያደረገ ሌላ ታሪክ ውስጥ ገብቷል አሁን ለምሳሌ ትላንት ሲምፕል ሞክረን ነበርና ሶሱ ምናምን ብቻ ሌላ ሌቭል ውስጥ አለ ይሄ በርገር ግን እኔ በጣም ኖርማል ነው በጣም ሲምፕል ነው ስጋው ራሱ ለየት ለብቻው ጣዕሙን ቀመስ ነው ያለ ለየት ያለ ነገር የለውም ዋጋው ከቤቱ አንፃር ይሁን ከምግቡ አንፃር ይሁን ከሳይዙ አንፃር አልገባኝም እና ቱ ቢ ፌር በርገሩ በቃ ኖርማል ኤክሳይቲንግ በርገር አይደለም ተመልሼ እንድመጣ የሚያደርገኝ በርገር አይደለም እና የሆነ ቀኑን ምናምን ቢስተካከል አድርጌ ያደረኩት እንዳልኳችሁ ቺፕስ ማንዴ ነው በጣም ከድሮ ጀምሮ የነበረ ቺፕስ ነው አዲስ ነገር የለውም ትናንት ተመሳሳይ ምሳሌ ሲምፕል ቢስትሮ በርገር ነው አይተናል ሶሱ ማን ነው ቺፕሱን አይተናል ሶሱ ምናምን ኢቮልቭ አድርጓል እና ያ ፊክስ ቢደረግ አይ ቲንክ አሪፍ ይሆናል አሪፍ ነው Come on, man. ካሜራ ነው ሞር በቪዲዮ ላይ ያሳየሻል ችግሩን አይ በርገሩ ኖርማሊ አይደል ግን ቺፕሱ ምናምን ሶስ ቢኖረው አይ ዳታ ሳይሆን ስፓይስ ነገር ቺፕሱ ስፓይስ ነገር ቢኖረው ምናምን የራሳችሁ ሶስ ለምን አልቀረበታል ማዘዝ አለብን እኮ እሺ መሞከር እንችላለን እንሞክረዋል እሺ ሌላ የራሳችን ሶስ አለን ብለዋል ማዘዝ ነበረብን ያጠፋት ነው አላዘዝንም ግን አንዳንዴ ሰው መጥቶ ልክ ድንገት አስተናጋጅ ይጠይቃችሁ አሪፍ ነው ከማለት እንጂ ምንም ልትላችሁ ቪዲዮ ላይ እንደዚህ ሆነስ ሆናችሁ መናገር የምትችሉት እና ሶሱን ሞክረዋል ወይኔ 1300 ብር ያው ሶሱ የተወሰነ እንትን ይጨምራል ፍሌቨር ይጨምራል ከዚህ ወራም ታውቁት ትንሽ ሶሱን በዛ ቢያደርጉት ምናምን ከዛ ደግሞ አይ ቲንክ ማተር የሚያደርገው ነገር ማለት ነው ሶሱ ሁሌም እኔ እንደኔ ከኤክስፒሪየንስ ምናምን ሁሌም ሶሱ ከበርገሩ አጠገብ ነው ያለበት አሁን ሶሱና በርገሩ ተለያይቷል እና በርገሩ ሞር ፍሌቨርፉል የሚሆነው ከሶሱ ጋር ቢሆን መሰለኝ አላውቅም እንግዲህ እነሱ እዚህ ኢንዱስትሪ ውስጥ በጣም ረጅም ጊዜ ነበሩ ናቸው እኔ መከራ ለማስተሳሰብ ሳይሆን እንደኔ ግን አሪፍ ነው ብዬ ማስበው ሶ አሁን ሬቲንግ ግላይ ነው ወሳኙ ነገር ሬቲንጉ እንዳልኳችሁ ሳይዙ ትንሽ ነው ዋጋው በጣም ብዙ ነው በርገሩ ኖርማል መጥፎ ይባላል ማይዘው ትንሽ ሶሱ ምናምን ቢያስተካክሉት እንዳልኳችሁ የቺፕሱንም አንዳንድ ቅመም ቢጨምሩበት በጣም ኤክሳይቲንግ የሆነ ጣዕም ይኖረዋልና እኔ ግን ለዛሬ የምሰጠው ከ5ቱ 3